ሰላም እንዴት ናችሁ? ዌልካም ቱ ጌት ኤፌክስ ፉል ቪአይፒ ሜንቶርሺፕ። ዛሬ የምናየው ስለ ኢንዲዩስመንት ነው። ዛሬ የምናየው ስለ ኢንዲዩስመንት ወይም ደግሞ አይዲኤም ልጻፍላችሁ እዚህ ጋር። ዛሬ የምናየው ስለ ኢንዲዩስመንት ነው። ዛሬ የምናየው ስለ ኢንዲዩስመንት ወይም ደግሞ አይዲኤም ነው። በባለፈው እንዳየነው ማርኬት ስትራክቸር ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እየሰራ ይሄዳል ብለናል። ማርኬት ሃየር ሃይ፣ ሃየር ሎ እየሰራ ይሄዳል ብለናል። ይሄ አፕ ትሬንድ ነው። ስለዚህ በአፕ ትሬንድ እናያለን መጀመሪያ፣ ከዛ በዳውን ትሬንድ እናያለን ቀጣይ። እሺ ምንድን ነው የምናየው? መጀመሪያ እዚህ ጋር የሚጠቅመን ቫሊድ ፑልባክ የቱ ነው ብለን የምንለየው ማለት ባለፈው የተማርነው ቫሊድ ፑልባክን ወይም ደግሞ ቫሊድ ያልሆነ ፑልባክን መለየታችን የሚጠቅመን አሁን እዚህ ጋር ነው ማለት ነው። ኢንዲዩስመንት የምንለው ማርኬት እንደምታዩት ወደ ላይ እየሄደ ነው። ኢምፐልሲቭ እና ኮሬክቲቭ ሙቭ እያደረገ ማርኬት አፕ ትሬንድ ነው። በዚህ አፕ ትሬንድ ላይ ቫሊድ ፑልባኩ ማን ነው? ቫሊድ ፑልባክ የሆነው ለምሳሌ ይሄ ነው እንበልና የመጀመሪያዋ ፑልባክ ኢንዲዩስመንት እንላታለን። የመጀመሪያዋ ፑልባክን ኢንዲዩስመንት እንላታለን። ስለዚህ በዚህ ቻርት ላይ የመጀመሪያው ፑልባክ እንየው እስኪ፣ ዙም አድርገን ቻርታችንን እንየው። ማርኬት ኦልሬዲ አፕ ትሬንድ እየሄደ ነው ያለው። ማርኬት ኦልሬዲ አፕ ትሬንድ እየሄደ ነው ያለው። ይኸው ኢምፐልሲቭ ኮሬክቲቭ ኢምፐልሲቭ እየሰጠን ነው። ግን ማርኬት ምን ብለናል? በአፕ ትሬንድ ላይ ቫሊድ ፑልባክ ነው ለመባል የመጨረሻው ኢምፐልሲቭ ሙቭ ካንድል ሎወር ቴክ መደረግ አለበት ብለናል። አሁን እንደምታዩት ማርኬቱ ሄዷል። ይሄኛው ቫሊድ ፑልባክ አይደለም። ይሄኛው የምናየው ቫሊድ ፑልባክ አይደለም። ምክንያቱም ማርኬት እንደምታዩት የቺኛዋ ሀይ ብሬክ አልተደረገችም፣ አንደኛ ወይ ደግሞ ኢኳል ሀይ አልሰራችም። ስለዚህ የዚህኛዋ ካንድል አሁን ያለንባት ካንድል ቺኛዋ ካንድል የእሷ ሎ ቴክ መደረግ አለበት። ሀዩም እንደምታዩት ቴክ አልተደረገም። በማን ነው ቴክ መደረግ ያለበት? በቀጣዩ ካንድል ነበር ቴክ መደረግ ያለበት። ስለዚህ ቀጣይ የምንጠብቀው ቫሊድ ፑልባክ ለመሆን የቱን ነው? እቺኛዋ ካንድል እንዲህ ሎው የሎወሩን ሻዶ እንዲህ ቴክ ማድረግ ነበረባት ቫሊድ ፑልባክ ለመሆን። ግን ምንድነው ማርኬት ያደረገው? እዚህ ጋር ቫሊድ ፑልባክ እንዳይሆን ያደረገው ማርኬት ሎው ቴክ አልተደረገም። ሀዩም ሎውም ፕሮቴክትድ ነው በዚህ ታይም ማለት ነው። ሀዩም ሎውም ፕሮቴክትድ ነው። ግን እቺኛዋ ካንድል ወርዳ ቴክ ብታደረገው ኖሮ፣ ይቅርታ ለስዕሌ፣ እቺኛዋ ካንድል ወርዳ እንደዚህ የዚህኛዋን ካንድል ሎወር ሻዶ ቴክ ቢያደረገው ኖሮ እንዲህ ቢሆን ቫሊድ ፑልባክ ነው እንል ነበር። ስለዚህ አሁን ወይ ምንድነው ቫሊድ ፑልባክ አይደለም ማለት ነው። ስለዚህ ማርኬት ስትራክቸራችን ምን አይነት ስትራክቸር ያዘ? ጀስት ስትሬት ላይን ነው ያለው እንጂ ማርኬት እንደዚህ ሄዶ እንደዚህ ሄደ አንልም። ጀስት ስትሬት ላይን ነው ያለው ማለት ነው። ቫሊድ ፑልባክ እስክናገኝ ድረስ ማርኬቱ ቀጥ ያለ ኢምፐልሲቭ ሙቭ ነው ማለት ነው ያለው። ሶ እዚህ ጋር ደግሞ እናያለን የመጨረሻው ካንድል ቴክ ተደርጓል። ስለዚህ የዚችን ካንድል ነው ሎወር ቴክ መደረግ ያለበት። እንደምታዩት ሎወሩም ቴክ ተደርጓል። ዙም አድርገን እናየዋለን። ሎወሩ ቴክ ተደርጓል እንደምታዩት። ስለዚህ የዚህ ሎ ቴክ ስለተደረገ ይሄ ቫሊድ ፑልባክ ነው ማለት ነው። ይሄኛው ቫሊድ ፑልባክ ነው። አሁን ላሳያችሁ። ኢንዲዩስመንት የምንለው ምንድን ነው ብያለው? የመጨረሻዋ ፑልባክ ኢንዲዩስመንት ናት ብያለሁ። ማርኬት አፕ ትሬንድ ላይ ለምሳሌ ማርኬት አፕ ትሬንድ ላይ ብዙ ኢንዲዩስመንቶች ብዙ ፑልባኮች ሊኖሩ ይችላሉ። ቫሊድ ፑልባክ እየሰራው ማርኬት ሄደን በል ቫሊድ ፑልባክ እየሰራ ሄደ። ግን መጨረሻ ላይ የሰራት እቺኛዋ ፑልባክ ኢንዲዩስመንት ናት እንላለን። እቺኛዋ ፑልባክ ኢንዲዩስመንት ናት እንላለን። ኔክስትሊ ማርኬት ምን ያደርጋል መሰላችሁ? ማርኬት ይወርድና እቺን እንደዚህ ወርዶ እቺ የመጀመሪያን ፑልባክ ቴክ ያረጋትና ድጋሚ ሙቭን ይቀጥላል፣ አፕ ትሬንድነቱን ማለት ነው። ማርኬት በቃ እንደዚህ ነው የሚሄደው። ማርኬት ስትራክቸራችን እንዲህ ነው የሚሄደው ማለት ነው። ማርኬት ፑልባኩን ወይ ደግሞ የመጀመሪያ ኢንዲዩስመንት ነው የምንላት። የመጀመሪያ ለምን 10 ፑልባክ አይኖርም? እንዳሳዩዋችሁ ከዚህ ጋር ለምን 10 ፑልባክ አይኖርም? ግን የመጀመሪያውን መጨረሻ ላይ ያለችውን ለማርኬቱ እሷን ነው ኢንዲዩስመንት የምንለው ማለት ነው። በዚህ ታይም ላይ ላሳያችሁ። የመጨረሻዋ ኢንዲዩስመንት ወይ ደግሞ የመጀመሪያዋን ብላችሁ ያዟት ብቻ። ኢንዲዩስመንቷ ወይ ደግሞ ፑልባክ የቷ ናት? ይሄ ነው ቫሊድ ፑልባክ ብለናል። ስለዚህ ማርኬት ምን አረገ? ይሄን ቴክ አረገ ኢንዲዩስመንት። ከዛስ ኮሬክቲቭ ሙቭ አረገና ማርኬት አፕ ትሬንድነቱን ቀጠለ። እንደምትዩት
ይሄ ብሬክ ኦፍ ስትራክቸር በደንብ ላሳያችሁ ብዬ ነው። ይኸው ማርኬት ምን አረገ? ይሄን ቴክ አረገ። ይሄ ምን እንለዋለን? አይዲኤም ብለናል። ቅድም አይዲኤም ብለናል። ስለዚህ ይሄ ኢንዲዩስመንት ነው። ከዛ ማርኬት ምን አረገ? ቀጠለ ወደ ላይ። ስለዚህ ሙቫችን ምን ሆነ? ይኸው ብሬክ ኦፍ ስትራክቸር ሰራ ማለት ነው። ስለ ብሬክ ኦፍ ስትራክቸር እና ስለ ቼንጂንግ ካራክተር ቀጣይ ቪዲዮ ላይ ያሳያቸዋለሁ። ግን ብሬክ ኦፍ ስትራክቸር ማርኬት እየሰራ ሄደ ማለት ነው። ያ ማለት ሀይር ሀይ ሰራልን፣ ሀይር ሀይ ሀይር ሎ። ማርኬት ደግሞ ሀይር ሀይ ወደ ገዛ አድርገን ደግሞ ስናየው ሀይር ሎ ይሰራልናል ማለት ነው። አሁን አዲስ ኬዝ ይሄኛው ሀይር ሎዎችን ነው። ስለዚህ ምንጊዜም ሀይር ሀይ ኮንፈርም ለመደረግ ማርኬት አፕ ትሬንድ ሆነ ሀይር ሎ ኮንፈርም ይደረጋል። እንዳልኳችሁ ማርኬት ወደዚህ አልተመለሰም። ምንድነው ከዛ ያደረገው? ሄደ ስትሬት ላይን ያለን እዚህ ጋር እንዳትሸወዱ፣ ስታዩ እንዳስረዷችሁ በደንብ ያለን ስትሬት ላይን ነው እንጂ ምንም የተመለሰ ላይን የለንም ማለት ነው። ስለዚህ ስትሬት ላይን ያለን ሀይር ሎ ሀይር ሀይ ሆነ ማለት ነው። ኢንዲስመንቱ ቴክ ሲደረግ ይሄ ኢንዲስመንት ቴክ ሲደረግ ይሄ ሀይር ሀይ ኮንፈርም ተደረገ ማለት ነው። ምክንያቱም ኢንዲስመንቱን ቴክ አድርጓል። ይሄ ሀይር ሀይነቱ ኮንፈርም አድርገናል ማለት ነው። ማርኬት ደግሞ እቺኛዋ ሀይር ሎ እንዴት ነው ኮንፈርም መች ነው ኮንፈርም ተደረገው ካላችሁኝ፣ ማርኬት እንደምታዩት የሀይር ሀዩን ብሬክ አድርጎት ምንድነው የሰራልን? ብሬክ ኦፍ ስትራክቸር ሰርቶልናል። ማርኬት እንዴት ሄዳውን እንደዚህ ሙቭ ያዘልን ማለት ነው። አያችሁታ? ማርኬት እንደዚህ ሙቭ ያዘልን ቫሊድ ፑል ባክ ስላለው እንደዚህ ሙቭ ያዘልን። ስለዚህ ልክ ይሄኛውን ሀይ ይሄ ማርኬት ወጥቶ ብሬክ እንደዚህ ሲያደርገው ምን አለን? እቺኛው ሀይር ሎዋችን ኮንፈርም ተደረገች ማለት ነው። ስለዚህ አሁን እንደተመለከታችሁት ማርኬት ሲሄድ ኢንዲዩስመንት ቴክ እያደረገ ነው የሚሄደው። ኢንዲዩስመንት ደግሞ የመጀመሪያው ፑል ባክ ነው ብዬ አስረድቻችኋለሁ ማለት ነው። ስለዚህ ማርኬት ኢንዲዩስመንት ቴክ እያደረገ ነው የሚሄደው። ሞር ምሳሌዎችን በደንብ እንዲገባችሁ በዳውን ትሬንድም አሳያችኋለሁ። እንደምታዩት ማርኬት አሁን ወደ ላይ ወጣ። ማርኬት አፕ ትሬንድ ሆነ ነበረ። አፕ ትሬንድ ያው እንዳሳዩዋችሁ የመጀመሪያው ፑል ባክ እዚህኛው ላይቱ ነው። ይሄኛው ነው የመጀመሪያው ፑል ባክ። እሱም ምናችን ነው? ኢንዲዩስመንታችን ነው። ኢንዲዩስመንት ነው። ከዛ ማርኬት ምን አደረገ? ወጣ። ማርኬት የዚህን ኢንዲዩስመንት ማርኬት ምን አደረገ? ወጣ። ከዛ ይሄኛው ኢንዲዩስመንት ቴክ ተደረገ። ድጋሚ ማርኬት ምን አደረገ? ወጣ። ያ ማለት ብሬክ ኦፍ ስትራክቸር እዚህ ጋር ሰራልን ማለት ነው። ብሬክ ኦፍ ስትራክቸር እየሰራልን ማርኬት ሄደ። በዚህ ታይም ላይ ምን ተፈጠረ? ማርኬት ቼንጂንግ ካራክተር ይሰራል ማለት ነው። ቫሊድ ቼንጂንግ ካራክተር ምን አይነት ምን ሲሰራ ነው፣ ቫሊድ ብሬክ ኦፍ ስትራክቸር ምን ሲሰራ ነው የሚለውን ደግሞ ኔክስት ቪዲዮዎች ላይ ስለማሳያችሁ ጀስት ኢንዲዩስመንት የሚለውን ፖይንት በደንብ ኢንዲዩስመንት የሚለውን ኮንሰፕት ለመረዳት ሞክሩ። ስለዚህ እንደምታዩት ማርኬት ዳውን ትሬንድ ሆኗል። ግን የቱ ጋ ነው ፑልባካችን የቱ ጋ ነው ኢንዲዩስመንታችን የሚለውን እናያለን። እዚህ ጋር እንደምትመለከቱት ይሄኛው ፑልባካችን ነው፣ ቫሊድ ፑልባክ። ምክንያቱም ሀዩ ቴክ ስለተደረገ ማለት ነው። ሀዩ ቴክ ተደርጓል። የዚህኛው የጥቁሩ ካንድል ሀይ በአረንጓዴው ቴክ ተደርጓል። ማርኬት እንዴት አይነት ሙቭ ሄደልን? ኢምፐልስ ኮሬክቲቭ። ስለዚህ እቺ ፑልባክ ናት ማለት ነው። እቺ ቫሊድ ፑልባክ ናት። ግን ማርኬት ኢንዲዩስመንት ነው የምንለው ምን ቢያደርግ ኖሮ ነው ተመልሶ ይሄን ቴክ አውት? ይሄ ኢንዲዩስመንታችን ነው የመጀመሪያው ፑልባክ ብያችኋለሁ። ይሄን ፑልባክ ቴክ ቢያደርግ ኖሮ ማርኬት ምን አረገ እንላለን? ኢንዲዩስመንቱን ቴክ አረገ እንል ነበር። ግን ማርኬት ወደ ታች ዳውን ትሬንድነቱን ቀጥሏል። ይሄ አሁን ኢንዲዩስመንት እንለው ነበር እንደዛ ሙቭ ቢሰጠን። ኢንዲዩስመንትነቱ እንዳለ ሆኖ ግን ቴክ ያልተደረገ ኢንዲዩስመንት ነው። ሶ ከዚህ አሁን የመጨረሻዋ ፑልባክ ናት ብለናል። የመጨረሻው ፑልባክ ደግሞ ምንድነው? ኢንዲዩስመንት ነው። ከዚህ ቀጥሎ ግን ሌላ ፑልባክ ቢሰራ ይሄ ፑልባክ ኢንዲዩስመንትነቱ ይቀርና ጀስት ፑልባክ ይሆናል። ግን ቴክ መደረግ ያለበት ኢንዲዩስመንትነት ደግሞ ማለት ኢንዲዩስመንት ብለን የምንይዘው ደግሞ ከታች የሚሰራው ሌላ ፑልባክ፣ እሱን እንደ ኢንዲዩስመንት ነው የምንይዘው እንዳስረዷችሁ መሰረት ማለት ነው። ወደ ታች ማርኬቱን ስናየው ማርኬት ምን ሰራልን? ሌላ ፑልባክ። አሁንም እንደምታዩት ሌላ ቫሊድ ፑልባክ ሰራ። ምን ተባብለናል ቅድም? ማርኬት ኢኳላይ ሰራ። እዚህ ጋር ማርኬት ምን ሰራ? ኢኳላይ ሰራ። ኢኳላይ ስለሰራ የዚህኛው የጥቁሩ ካንድልና የአረንጓዴው ካንድል ኢኳላይ ስለሰራ ማርኬት ምንድነው ማድረግ ያለበት? ኔክስትሊ የዚህኛዋን የአረንጓዴዋን ካንድል ብቻ
ቴክ መደረግ አለበት። ይኸው ሀዩ ቴክ ተደርጓል እንደምታዩት ማርኬት ይኸው በፐርፕል አስምሬላችኋለሁ። ሀዩ ቴክ ተደርጓል። ስለዚህ ይሄ ራሱ ምንድን ነው ቫሊድ ፑልባክ ነው ማለት ነው። ስለዚህ ይሄ ቫሊድ ፑልባክ ነው። ይሄን እንደምን ይዘዋለን እንደ ኢንዲስመንት ማርኬት ይሄንናውን ኢንዲስመንት ብለን መያዝ እንችላለን። ግን ኢንዲስመንት የሚሆነው ከዚህ ስር ከዚህኛው ኢንዲስመንት ካልነው ስር ከሱ በታች ሌላ ፑልባክ አለመኖሩን እርግጠኛ ስንሆን ነው ኢንዲስመንት ብለን ሴታፓችንን ወይ ለኢንትሪ የምንጠብቀው ማለት ነው። ስለዚህ ማየታችንን እንቀጥል። አሁንም እዚህ ጋር እንደምታዩት ቫሊድ ፑልባክ አለ። ስንቀጥል ወደታች እዚህ ጋር ቫሊድ ፑልባክ አለ። ስለዚህ አሁን በዚህ ቻርት ላይ ምን ይታያቸዋል? በዚህ ቻርት ላይ ምን ይታያቸዋል? ሌላም እዚህ ጋር ደግሞ ምን አለን? ቫሊድ ፑልባክ አለን። አዎ ቫሊድ ፑልባክ አለን። ስለዚህ አሁን በዚህ ቻርት ላይ ኢንዲስመንታችን ሊሆን የሚችለው የቱ ነው? 3 ኢንዲስመንት ብዬ አሁን አወጣውላችሁ። ከእናንተ ኢንዲስመንቱ ቫሊድ ነው የምትሉት ይሄም ኢንዲስመንት ነው። ምክንያቱም ቫሊድ ፑልባክ ሁሉ ኢንዲስመንት ነው ብለናል። ግን የትኛው ነው ቫሊድ ኢንዲስመንት ነው ብዬ ያልኳችሁ? መጨረሻ ላይ የሚሰራው ኢንዲስመንት ነው። መጨረሻ ላይ የሚሰራው ፑልባክ ነው፣ ቫሊድ ኢንዲስመንት ነው ያልኳችሁ። ስለዚህ እዩትና የትኛው ነው ኢንዲስመንት? ቺና ጥፋት ከሶስቱ ውስጥ ይሄኛው ኢንዲስመንት አይደለም፣ ይሄኛው ኢንዲስመንት አይደለም፣ ይሄኛው ግን ነው። ምክንያቱም ማርኬት ስንት ፑልባክ ሰጥቶናል? አንድ ፑልባክ፣ 2 ፑልባክ እና ይሄ ቫሊድ ያልሆነ ፑልባክ ነው። ይሄኛው ቫሊድ ያልሆነ ፑልባክ ስለሆነ ይሄኛው ደግሞ 3 ፑልባክ ማርኬት ላይ 3 ፑልባክ ሰጥቶናል ማለት ነው። ምን ተባብለናል? ኢንዲስመንት ለመባል የምንይዘው የመጨረሻዋን ፑልባክ ነው። ማርኬት መጨረሻ ላይ የሰራትን ፑልባክ። አሁን ከዚህ በኋላ ምን ፑልባክ ሰርቷል? ምንም። ይኸው እንደምታዩት ስትሬት ላይን ነው፣ ኢምፐልሲቭ ሙቭ ነው ሄደው፣ ምንም አይነት ፑልባክ አልሰጠንም። ስለዚህ የመጨረሻዋ ፑልባክ እቺ ናት። ይሄ ነው ኢንዲስመንት የሚሆነው። እነዚህ ኢንዲስመንት አይደሉም፣ ሁለቱ ኢንዲስመንት አይደሉም፣ ጀስት ፑልባክ ነው። ኢንጂኒየር ሊኩዊዲቲ እንላቸዋለን እነዚህ። ስለ ሊኩዊዲቲም ስለሚመጣ ለዛ ነው በደንብ እንትን ያላልኳችሁ። ይሄን ጀስት ቫሊድ አይደለም፣ ይሄ ፑልባክ አይደለም፣ አሚን ይቅርታ፣ ይሄ ኢንዲስመንት አይደለም ብላችሁ ያዙት ማለት ነው። ስለዚህ ማርኬት ምን አይነት ሙቭመንት አለው? ያው ይሄዳል፣ እንደዚህ ሙቭመንት ነው ያለው። የመጀመሪያዋን ኢንዲስመንት ቴክ ካረጋት በኋላ ኦቢ እንፈልጋለን፣ ኢንትሪ የምናደርግበትን። ማርኬት እዚህ ጋር ቫሊድ ኦቢ ነው አይደለም የሚለውንም በደንብ አሳያችኋለሁ። ምን አይነት ኦቢ ነው ቫሊድ የሚሆነው የሚለውም ማለት ነው። ማርኬት ጀስት እሱ ጋር ሄደና ኢንዲስመንቱን ቴክ አረገ። ኢንጂነር ሊኩዊዲቲዎችን እዚህ ጋር ቴክ አረገ። የተቀመጡ ባይ እንትኖችን ኦርደሮችን ሴል ኦርደሮችን ቴክ ካረገ በኋላ ማርኬት ምንድነው ቀጥታ ያደረገው? ኦቢያችንን ታፕ አረገና ወረደ ማለት ነው። ፕሮፊት ታርጌታችንን የቱ ጋር ነው የምናደርገው? የካንድሉን የቻርቱን የስትራክቸሩን ሎወር ሎ ማለት ነው። ሎወር ሎውን ቴክ አረገ። በዚህ ታይም እንዴት ነው ማርኬት እየሆነልን ያለው? ይሄኛው ሎወር ሎ ነው፣ ሎወር ሃይ ነው እየሰራ ማርኬት ያለው። ማርኬት ምን እየሰራ ነው ያለው? ሎወር ሎ፣ ሎወር ሃይ። በዚህ ሰዓት ደግሞ የዚህኛው ካንድል ሃይር ሃይ ይሄ ነው፣ ሃይር ሎ ማለት ነው። ሃይር ሎ ይሄኛው ነው። ከዛ ሎወር ሎ፣ ሎወር ሃይ ሰራ ማለት ነው ማርኬት። ስለዚህ አሁንም እንቀጥል። ማርኬት አሁን ኢንትሪ ያደረግንበትን በል አክቹአሊ በስትክክል ይሄ ላይቭ አካውንቴ ላይ የገባውት ኢንትሪ ነው። ማርኬት እዚህ ጋር ኢንትሪ ያደረግን ምክንያቱም ኢንዲስመንት ቴክ አረገልን፣ ኦቢ አለን፣ ኢንጂነር ሊኩዊዲቲ ነበር እሱን ቴክ አረገልን። ስለዚህ ኔክስት ታርጌታችን የሚሆነው ማርኬቱ ደግሞ ዳውን ትሬንድ ነው፣ ምንገባውም ሴል ነው። ስለዚህ ኔክስት ታርጌታችን የሚሆነው ይሄ ሎ ነው። እዛ ሎ ድረስ ታርጌታችን እናደርጋለን። ማርኬት እንደምታዩት ይኸው ሄዶ ቲፒ ነክቶልናል። ቲፒ ኦልሞስት 109 ፒፕ ቴክ ፕሮፊት ወስደናል ማለት ነው። እንደዚህ ነው ትሬድ የምናደርገው። ኢንዲስመንት ቴክ ካላረገ ግን ማርኬቱ ኢንዲስመንት ያለበት ድረስ ወይ ደግሞ ቫሊድ ፑልባክ የሆነው ድረስ እሱን ቴክ ለማድረግ መሄዱ አይቀርም። ኦቢ እዚህ ጋር ኖረ ስላለ ብቻ ኢንትሪ አይኖረንም። ማርኬት ኢንዲስመንት ባይኖር ኖሮ ስማርት መኒ ትራፕ እንለዋለን። እሱን ኔክስት ቪዲዮ ላይ እናያለን። ስለ ኢንዲስመንት አንድ ቪዲዮ የመጨረሻን ጨምርና እንጨርሳለን ማለት ነው። ማርኬት አሁን እንደምታዩት ምን እየሰራ ነው? ዳውን ትሬንድ ላይ ነው ያለው ማርኬት። ጎልድ ነው የምናየው፣ ዳውን ትሬንድ ላይ ነው። ስለዚህ በዚህ ሰዓት ምንድነው የምናደርገው? ኢንዲስመንታችን የቱ ጋር ነው ያለው
ብለን እናያለን። ኢንዲዩስመንታችን የቱ ጋር ነው ያለው ብለን እናያለን። ኢንዲዩስመንት ለመባል ሌላኛው ፖይንት ደግሞ ማርኬት አሁን እዚህ ጋር እንደምታዩት ዳውን ትሬንድ ወረደ፣ ማርኬት ወረደ። ግን እቺኛዋ እንደምታዩት ደግሞ ቫሊድ ፑል ባክ ናት። እቺኛዋ ቫሊድ ፑል ባክ ናት። ማርኬት ግን ቫሊድ ፑል ባክዋን ቴክ ለማድረግ መምጣት የነበረበት እንደዚህ አይነት ሙቭ ቢኖረው ነበር። ላሳያችሁ። ማርኬት አሁን ወጥቷል። ቫሊድ ፑል ባክ እዚህ ጋር ሰጥቶናል። ድጋሚ ወጥቷላ። ቢያንስ ይሄ ሎ ቴክ ማድረግ ነበረበት። ከዛ በኋላ ነው ኢንዲዩስመንቱን ቴክ ሊያደርግ የሚመጣው። ይህን ኢንዲዩስመንት ቴክ ሊያደርግ መምጣት የነበረበት እቺኛዋን ሎ ቴክ ካረገ በኋላ ነው። ግን ማርኬት እንደምታዩት እዚህ ጋር ምንድን ነው ያደረገው? እቺ የታችኛዋን ሎ ቴክ አላረገም። እዚህኛዋን ሎ ይሄ ቴክ አላረገም። ምንድን አረገ? ማርኬት መጣና መውጣት ጀመረ። ይሄ ቫሊድ ኢንዲዩስመንት አንለውም። ስለዚህ ኔክስት ምን እናደርጋለን? ይሄ ሎወር ሎ ቴክ ከተደረገ በኋላ ያለው ኔክስት ፑልባክ ግን ቫሊድ ኢንዲዩስመንት ነው። ስለዚህ የዚህኛው ሎወር ሎ ደግሞ በማቴክ ተደረገ፣ በዚህ ቴክ ተደረገ። እንደምታዩት ቴክ ተደረገ ማለት ነው። ስለዚህ ኔክስት የሚመጣው እቺኛዋ ቫሊድ ፑልባክ ናት። ይኸው ቫሊድ ፑልባክ ለማለት ምን መኖር አለበት ብለናል? ሀዩ ቴክ መደረግ አለበት ለዳውን ትሬንድ ይቀርታ። ስለዚህ ዳውን ትሬንድ ላይ ነው ያለ ነው። ሀዩ ቴክ ተደርጓል። የዚህኛው ካንድል ይሄ ሀይ ቴክ ተደርጓል። ይኸው ወጥቷል። ስለዚህ ኢንዲዩስመንታችን የቱ ነው? ይሄ ነው ኢንዲዩስመንታችን። ግን ይሄ ኢንዲዩስመንት ለመደረግ ይሄ ሎ ቴክ መደረግ አለበት። አሁንም ቢሆን ሎ ቴክ ተደረገ፣ ማርኬት ወጣና ድጋሚ ይሄን ኢንዲዩስመንት ቴክ አረገው። ከዛ ምን ሆነ? እኛ እዚህ ጋር ኢንትሪ ማድረግ እንችላለን። ወረደ ማርኬት። ስለዚህ የዛኔ ምን አለን? ብሬክ ኦፍ ስትራክቸር ሰራ ማለት ነው። እዚህ ጋር አሁን እኛ ኢንትሪያችንን እዚህ ጋር ማድረግ እንችላለን። ይሄን ኢንትሪ ብናረግ፣ ስቶፕ ሎሳችንን በኦቢያችን ልክ ብናረግ፣ ታርጌታችንን ሎወር ሎ ብናረግ፣ አያችሁታ ጀስት ኢዚ 49 ፒፕ ሰርተን እንወጣለን ከማርኬቱ። ይሄ ኢንዲዩስመንት ነው። ኤክስ ሳረገው ግራ እንዳያጋባችሁ፣ ይሄ ኢንዲዩስመንት ነው፣ ቫሊድ ኢንዲዩስመንት። ማርኬት አሁንም ቀጥሏል። ቫሊድ ኢንዲዩስመንት ከዚህ ውስጥ የቱ ነው? ቫሊድ ፑልባክ። ይሄ አሁን ቫሊድ ፑልባክ አይደለም። ይሄ የምታዩት ቫሊድ ፑልባክ አይደለም፣ እንዳትሳሳቱ። ቫሊድ ፑልባክ አይደለም። ማርኬት ምን አረገ? ወረደ። የዚህ ሎ ብሬክ ቴክ አረገ። ቴክ ስላረገ ብቻ ይሄ ቫሊድ ፑልባክ ነው አንልም። ምናልባት ሎወር ታይም ፍሬም ላይ ቀይራችሁ ስታዩት ግን ቫሊድነቱን ልታገኙ ትችላላችሁ። ግን የምንጠቀመውን እንደ ኢንተርናል ስትራክቸር 15 ሚኒትን እስከሆነ ድረስ ቫሊድ ፑልባክ አይደለም። ጀስት የሚታየን እዚህ ጋር የሚታየን የቻርቱ ምስል ቫሊድ እንዳልሆነ ነው የሚያሳየን። ስለዚህ ቫሊድ ፑልባክ እንፈልግና እንደ ኢንዲዩስመንት እንወስደዋለን ማለት ነው። ከዛ ማርኬት ምን አረገ? ወረደ። ሲሄድ እዚህ ጋር አሁን ኢንዲዩስመንት ለመባል የዚህኛው ሎ ቴክ ማድረግ አለበት ብለን ነበር። ግን ማርኬታው ሊኩዊዲቲ ነው ቴክ አረገ። ሊኩዊዲቲ ኢንትሪ ያደረግን። ይሄ አሁን ኢንዲዩስመንት አይደለም፣ ጀስት ሊኩዊዲቲ ግራብ አድርጎ ነው ኢንትሪ ያደረግ ነው ማለት ነው። ይሄን ኮንሰፕት ስለምናየው ተውትና እንለፍ። ግን ማርኬት ስቲል ብሬክ ኦፍ ስትራክቸር እየሰራ ነው የሚሄደው። ብሬክ ኦፍ ስትራክቸር ሰርቷል ማለት ነው። እንለፋውን ማርኬት እዚህ ጋር አሁን የመጀመሪያዋ ፑልባክ ቫሊድ ነው ብለን ያወራነው ፑልባኮች አሉ። ብዙ ፑልባክ አለ። አንድ ፑልባክ ሰርቶልናል። ይሄ ግን ቫሊድ ፑልባክ ስላልሆነ ምን አረግን? ኢንዲዩስመንት ማርኬቱ ላይ የቱ ነው? ማርኬት ዳውን ትሬንድ ነበር፣ ዳውን ኢምፐልሲቭ ሙቭ ነበር፣ ኮሬክቲቭ ሙቭ ሊያደርግ ኢንዲዩስመንት ግዴታ ቴክ አድርጎ ነው ሴል የምንገባው ብለናል። ኦቢ እንፈልጋለን፣ ኢንዲዩስመንት ቴክ ይደረጋል፣ ሴል እንገባለን ተባብለናል። ኢንዲዩስመንት ቴክ መደረግ አለበት። የመጀመሪያው ፑልባክ ደግሞ ይሄኛው ነው። ይሄ የመጀመሪያው ፑልባክ ነው። ምክንያቱም ይሄ ፑልባክ አይደለም፣ ቫሊድ ያልሆነ ፑልባክ ነው ስላለን እቺ የመጀመሪያዋ ቫሊድ ፑልባክ ናት። ይሄን ኢንዲዩስመንት ብለናል። ማርኬት እንደምታዩት ወጣ፣ ኦቢያችንን ነካ፣ ቀጥታ ቴክ ፕሮፊታችንን ደግሞ ሎወር ሎውን ነው የምናደርገው ብያቸዋለሁ። ሎወር ሎ ሎወር ሀይ ብለን ስለወራን ኦልሬዲ እሱ ኮንሰፕት ግልጽ ነው ብዬ አስባለሁ። ቲፒ የምናደርገው ሎወር ሎውን ነው። ስለዚህ ማርኬት ሎወር ሎውን በደንብ ነው ታፕ ያደረገው። ይሄ እንዲሁም ሲግናል ለቅቄ ነበር፣ ፍሪ ሲግናል ላይ ካያችሁት ለቅቄላችሁ ነበር። ማርኬታውን ኢንተሪያችንን እዚህ ጋር እናደርጋለን። ከዛ ታርጌታችንን ደግሞ እዚህ ጋር እናደርጋለን። ለታች ሎወር ሎውን ይሄ ሎወር ሎ ጋር ታርጌት እናደርጋለን። ማርኬት ቀጥታ ነው መጥቶ ቲፒ ነከው 145 ፒፕ ማለት ነው። 145 ፒፕ እናንተ ስፈልጉ እዚህ ጋር መዝጋት ትችላላችሁ፣ ስፈልጉ እዚህ ጋር ግን እንደናንተ እንትን እኔ አሁን የዘጋሁት ኦልሞስት እዚህ አካባቢ ነበር። እዚህ አካባቢ ስለነበር 134
6 ፒፕ ነገር ነው ይዤ ወጣሁት። ማርኬት ግን እስከ 144 ፒፕ ድረስ ቴክ ፕሮፊት ሄዷል። ታርጌታችሁ መሆን ያለበት ሲጀመርም ይሄ ሎወር ሎ ነው ታርጌት መሆን ያለበት፣ እቺ የመጨረሻ ሎ ማለት ነው ታርጌት መሆን ያለበት። ስለዚህ ማርኬት እንደዚህ ነው ኢንትሪ የምታደርጉት። አሁን ማርኬት ጎልድ ምን አይነት ሙቭ ላይ ነው ያለው? ምን አይነት ሙቭ ላይ ነው ያለው? ኔክስትሊ ይሄን ብሬክ አድርጎታል። የዚህኛውን ቦስ ሰርቷል ማርኬት ብሬክ ኦፍ ስትራክቸር ሰርቷል። ስለዚህ ኢንዱስመንታችን የቱ ነው? ይሄ ነው ኢንዱስመንታችን። የማርኬት ኢንዱስመንት የቱ ነው? ቫሊድ ፑልባኩ ይሄ ነው። ቫሊድ ፑልባኩ ቀጣይ ምን እንፈልጋለን? ኦቢ እንፈልጋለን። ማርኬት ኦቢ እዚህ ጋር እንፈልግና ኢንትሪ ነው የምናደርገው። ምክንያቱም ኢንዱስመንት ቴክ አድርጎልናል። ኦቢ ያለ ኢንትሪ እናደርጋለን። ስለዚህ ላሳያችሁ፣ ይሄንንም ሲግናል ላይ ለቅቄው ነበር። ኦቢያችን እዚህ ጋር ነበር። ኦቢያችን እዚህ ጋር አለ። ኢንትሪያችን እኛ ይሄ ነው የሚሆነው ማለት ነው። ምክንያቱም ቫሊድ ነው። በቃ ይሄ ኢንትሪ ቫሊድ ኢንትሪ ነው። ይሄ ኢንትሪያችን ቫሊድ ኢንትሪ ነው ማለት ነው። ኢንትሪው ቫሊድ የሆነበት ኢንዱስመንት አለው። ኢንዱስመንቱ ቴክ ተደርጓል። ኦቢ ያለን ኦቢው ጋር ኢንትሪ እናደርጋለን። እንደምታዩት ማርኬቱ ቲፒ2 ድረስ ትላንትና ይሁን ከትላንትና ወዲያ ሲግናል ፖስት አድርጌ ነበር። ይህንንም ፍሪ ቻናል ላይ ቲፒ2 ድረስ ሂት አድርጎልናል። ማርኬቱ የተመላለሰው ኢንትሪያችን ጋር ኢንትሪ የገባሁት አክቹአሊ ሲግናል ለቅቄላችሁ ኢንትሪ የገባሁት እዚህኛው ፖይንት ላይ ነው። እዚህኛው ፖይንት ላይ ይቅርታ፣ እዚህኛው ፖይንት ላይ ኢንትሪ አድርጌያለሁ። ግን ማርኬት ሄደና ለንደን ሴሽን ላይ ኒውዮርክ ሴሽን ሲከፈት ግን ማርኬት ወጣ። ያም የሆነበት ምክንያት ኒውስ ነበር፣ ሲፒአይ ኒውስ ስለነበር ለዛ ነው እኔ ጀስት ሪስኪ ሆኜ ሆልድ ያረኩት። ለዛ ነው ትሬዴን እንጂ ይሄ ኒውስ ሲኖር ባታረጉ ይመረጣል። ስለዚህ ማርኬቱ ወጣና ቲፒ ኤስኤላችንን ሳይነካ ወረደ። ቲፒ ዋን ነካልን፣ ድጋሚ ተመልሶ ቲፒ2 ጋር ደረሰና ሳይነካው ድጋሚ ተመልሶ ሄደና ምን አረገ? ድጋሚ ኢንትሪያችን ጋር ገብቶ ተመለሰና ማታ ላይ ቲፒ2 ነካልን ማለት ነው። ቲፒ3 ያረኩት የቱ ነው? ፋይናል ታርጌታችሁ ሲጀመር ቲፒያችሁ መሆን ያለበት ይሄኛው ነው። ሎወር ሎ ብያችኋለሁ። ይሄ ሎወር ሎ ነው። ሎወር ሃይ እንዳወራ ነው። ኢምፐልሲቭ ኮሬክቲቭ ነው። ይሄን ብሬክ ሲያደርገው ደግሞ ይሄ ሎወር ሃይነቱ ኮንፈርም ይደረጋል ማለት ነው። ኮንፈርም ይደረጋል። በደንብ ማየታችሁ እንዳትረሱ። ቀጣይ ኮርስ እስከለቅላችሁ ድረስ ይመቻችሁ። በደንብ ተለማመዱ፣ ባክቴስት አድርጉ፣ ደጋግማችሁ ቪዲዮ እዩ።